እንቅልፋችሁ ስትነቁ ህልሙ ላይ ከነበሩት ምስሎች ከተሰማችሁ ስሜትና ከህልሙ ይዘት በስተጀርባ ያለውን ትርጉምና ጠቀሜታ በመጠየቅና የመረበሽ ጥልቅ ስሜት ውስጥ ሆናችሁ ራሳችሁን አግኝታችሁ ታውቃላችሁ? ምናልባት ህልሙ ጥልቅ መልእክት ይዞ ስለመሆኑ ወይም በዘፈቀደ የተፈጠረ የሐሳብና የስሜት ጥርቅም ይሆን ብላችሁ እያሰላሰላችሁ ይሆናል። ዛሬ ወደ ሚስጥራዊ የህልም ዓለም ጠልቀን በመግባት ሁላችንም በህይወት ዘመናችን ቢያንስ አንድ ጊዜ ያየናቸውን በጣም የተለመዱ ህልሞችን ፍቻቸውን የምንመለከት ይሆናል። ብዙዎቻችን እንደዚህ አይነት ህልሞች ሲያጋጥሙን የማወቅ ጉጉት፣ ግራ መጋባትና አንዳንዴም ከባድ የሆነ ፍርሃት ይሰማናል። እነዚህ ህልሞች እያንዳንዳቸው በህይወታችን ላይ ስላሉት ፍርሃቶቻችንና ፍላጎቶቻችን የሚናገሩት ሚስጥር አላቸው። በፍጹም ችላ ልትሏቸው የማይገቡ የሰባቱ የተለመዱ ህልሞች ትርጉሞች የሚከተሉት ናቸው። ከከፍታ ላይ ስንወድቅ ማየት። በህልማችሁ ውስጥ የመውደቅ እውነተኛ ስሜት አጋጥሟችሁ የሚያውቅ ከሆነ ምን ያህል አስፈሪ እንደሆነ ታውቃላችሁ። ይህን ህልም ካየን ብዙ ጊዜ በንቃተ ህይወታችን ላይ ያለውን የደህንነት ስሜት፣ ያልተረጋጋ ህይወት እየኖረን እንዳለን፣ ውድቀትንም እንደምንፈራ ወይም የውድቀት ስጋት እንዳለብን ውስጣችን ሊነግረን እየሞከረ ነው ማለት ነው። በስነ ልቦናዊ አንጻር ስናየው ህልሙን ባየንበት ወቅት ህይወታችን በማንፈልገው አቅጣጫ እየሄደ መሆኑን ወይም በእኛ ቁጥጥር ውስጥ አለመሆኑን ወይም በህይወት ተግዳሮቶች መጨነቃችንን ሊወክል ይችላል። እንዲሁም በዛ ወቅት የሚያሳስበን የሆነ አንዳች ነገርን ለመተው ያለንን ፍርሃት ወይም በህይወታችን ትልቅ ቦታ ያለውን ያጣነው ነገር መኖሩን ሊያሳውቀን እየሞከረ ሊሆን ይችላል። የወደቅንበት ሁኔታ የቀሰቀሰብንን ስሜትና በህልም ውስጥ ከዚያ በኋላ ያለውን ውጤት ማጤን ከላይ ከዘረዘርኳቸው ትርጉሞች ውስጥ ለየትኛው የቀረበ ነው ለሚለው ፍንጭ ይሰጠናል። ሁለተኛ፣ አውሬ፣ ሰው ወይንም አንዳች የማናውቀው ነገር ሲያሳደን ማየት። ይህንን ህልም ማየት ከፍተኛ የሆነ ፍርሃትና ጭንቀትን ይፈጥራል። ይህንን ህልም ካየን ህይወታችን ውስጥ ወሳኝ የሆኑ ጉዳዮችን ወይም የሚያስፈሩን ነገሮች እየተጋፈጠን እንዳልሆነ ያመለክታል። ምን ሲያሳደን እንደነበርና በውስጣችን ተፈጥሮ የነበረው ስሜት ማጤን በህይወታችን ላይ ከምን ለማምለጥ እየሞከረን እንዳለን ወይም ለመጋፈጥ የፈራነው ነገር ምን ሊሆን እንደሚችል ፍንጭ ይሰጠናል። ሶስተኛ፣ ጥርሳችን ሲነቀል ማየት። ጥርስ ሲነቀል ማየት ለብዙዎቻችን የተለመደ ክስተት ሲሆን አብዛኛውን ጊዜ የሚያስጨንቅ ስሜት ይፈጥራል። ይህ ህልም ስለ ገጽታችንና ስለ ራሳችን ያለን አመለካከት እያሳሰበን መሆኑን ወይም ነገራቶች ከቁጥጥራችን ውስጥ ሊሆኑ ይችላሉ የሚል ፍራቻን ያመለክታል። ጥርሳችን የነበረበትን ሁኔታ ማጤን ከህልሙ ጋር የተያያዙ ስሜቶችን እና ማንኛውንም የንቃተ ህይወታችን ላይ ያሉ አስጨናቂ ሁኔታዎችን መመርመር ህልሙ ምን ሊነግረን እንዳሰበ ለመረዳት ይጠቅማል። አራተኛ፣ አየር ላይ ስንበር ወይም ተንሳፈን ማየት። በህልማችን ስንበር ማየት አጠቃላይ ህልሙ ላይ ከነበረው አውድና ከህልም አላሚው የግል ገጠመኞች አንጻር የተለያዩ አይነት ስሜቶችን ሊፈጥር ይችላል። የመብረር ህልም ብዙውን ጊዜ ከነጻነትና ከኃያልነት ስሜት ጋር የተቆራኘ ነው። ይህም በንቃተ ህይወታችን ላይ ከእንቅፋቶች ወይም ገደቦች ለማምለጥ ያለንን ፍላጎት ያሳያል። በህልም ውስጥ የነበረንን ስሜትና በህልሙ ላይ ሌሎች ተፈጥረው የነበሩ ነገሮችን ማጤን በንቃተ ህይወታችን ላይ ከምን ነፃ ለመሆን ውስጣችን እየፈለገ እንዳለ ለመረዳት ፍንጭ ይሰጠናል። አምስተኛ፣ ህዝብ ፊት እርቃናችንን ሆነን ማየት። በህልማችን በአደባባይ እርቃናችንን ሆነን ማየት በንቃተ ህይወታችን ውስጥ ለአንዳች ስጋት የተጋለጠን መሆኑን፣ የምናፍርበት ነገር መኖሩን ወይም ሰዎች ምን ይሉኝ ይሆን ብለን የምንሳቀቅበት ነገር መኖሩን ያሳያል። በህልም ውስጥ የነበሩት ሰዎች የነበራቸውን ምላሽና የተሰማንን የተጋላጭነት ስሜት መመርመር በንቃተ ህይወታችን ላይ ላለው በራስ አለመተማመን ወይም የተጋላጭነት ስሜት ምንጩ ምን እንደሆነ ለማወቅ ፍንጭ ይሰጠናል። ስድስተኛ፣ ጠፍተን ወይም መንቀሳቀስ ተስኖን ማየት። የመጥፋት ወይም የመታሰር ህልም የሚያመላክተው በንቃተ ህይወታችን ላይ ግራ መጋባትን፣ እርግጠኛ አለመሆንን ወይም መንታ መንገድ ላይ መሆናችንን ነው። በዙሪያችን የነበረው አካባቢ፣ መውጫ መንገድ ለማግኘት ስናደርገው የነበረው ሙከራ፣ በህልማችን ውስጥ የነበሩትን ስሜቶች ማጤን በንቃተ ህይወታችን ላይ ምን ብናደርግ የተሻለ ሊሆን እንደሚችል ፍንጭ ይሰጠናል። ሰባተኛ፣ ከምንወዳቸውና በሞት ከተለየናቸው ሰዎች ጋር መገናኘት። ከሟች ሰው ጋር የመገናኘት ህልሞች ሊያጽናኑንና በከፍተኛ ደረጃ ስሜታዊ ሊያደርጉን ይችላሉ። ይህ ህልም ያልተፈታ ሐዘንን፣ ከግለሰቡ ጋር ያልፈታነው የግል ጉዳይ መኖሩን ወይም ከዚያ ሰው ጋር እንደገና የመገናኘት ፍላጎትን ይወክላል።
በምን አይነት ሁኔታ ላይ እንዳገኘናቸው የቀሰቀሰብንን ስሜትና ህልሙ ከንቃተ ህይወታችን ጋር ያለውን ተያያዥነት መመርመር በህይወት ከተለየነው ግለሰብ ጋር ተያይዞ ባሉ ጉዳዮች ላይ ማድረግ ስላሉብን ነገሮች ፍንጭ ይሰጠናል። እነዚህ ነበሩ 7ቱ በፍጹም ችላ ልትሏቸው የማይገቡ የተለመዱ ህልሞችና ትርጉማቸው። ይህ ቪዲዮ ለህልሞቻቸው የበለጠ ትኩረት እንድትሰጡና በውስጣቸው የያዙትንም ትርጉም ለማወቅ ያላችሁን ጉጉት እንደጨመረው ተስፋ አደርጋለሁ። ከ7ቱ ህልሞች ውስጥ በተደጋጋሚ ያያችሁት የትኛውን ነው? ወይም ደግሞ ስታዩት በጣም አስፈሪው የነበረው የትኛው ነው? መልሳችሁን ኮሜንት ላይ አሳውቁኝ። ቪዲዮውን ከተመቻችሁ ላይክ አድርጉ። እንዲሁም ደግሞ ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ሰብስክራይብ ካላደረጋችሁ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ቻው።